ዶአን ማደርገውን ያፈኝ ስጠኝ አይነ ስውር በሆነ ምንም አይመስለኝም። ለምን ያ የድሩ እንደዛ ተሰቃየ የነበረው ስቃይ ስለተወኛ ምንም አይመስለኝም ማለት ነው። አልহামዱሊላህ ብዬ ነው መቀበለው። ያው አይነ ብቻ እንደጎደለኝ ይሰማኛል። ግን አይነ ቢጎድለኝም ሌሎች ልጆች ሳይ እንደሱና በቃ አልহামዱሊላህ ነው ማለት። እነሱ ከተፈጥሮ ስለሆነ እነሱ ምንም አይመስላቸውም። ግን እኔም ደግሞ እንደነሱ መሆን አለብኝ ማለት ነው። እኔ ተፈጥሮ አልሆነምና አላህን ማማረር የለብኝም። አልহামዱሊላህ ማለት ያለብኝ አው ገና እንደጠፋብኝ እንደዛ አልነበረ። በጣም ዱአ አደረግ ነበር አላህ ወይ እኔ መልስልኝ ነበር። ግን አሁን አይነ ስውር ከሆንኩ ትምህርቴ መማር ከጀመርኩ በኋላ ግን አይኔን አብራልኝ ሳይሆን ምለው በቃ ስቃይ አታምጣብኝ በቃ አፍያዬን ስጠኝ ነው እንጂ ምለው አይኔን አብራልኝ አይደለም። ለምን አይነ ስውር ነው ሁሉንም ማረግ ነገር ስለምትችይ ማለት ነው። እንደ ልጆቹ አላ በቃ አሁን እዛ ሰፈር ያለው እቤት ከሰዓት ምሳ በልቼ ከወጣኝ እዛ በቃ ማታ ነበር የምገባው ማለት ነው። እዛ ልክ እንደዛ መጫወት በሯሯጥ ያምረኛል። እኔ ስለነሱ ሳስብ በቃ አንተ ለይቻቸው ስለሆነ እየኖርኩ ያለሁት በጣም ይናፍቀኛል። በጣም እንደን መለያየት ደግሞ በጣም የሚከብደኝ እኔ አንድ ቀንም ተለይቻቸው ስለማላውቃኝ ማማያል። አሁን ግን ከተለያየሁ በኋላ በጣም ይናፍቀኛል። በስልክ እስከመገናኛቸው በጣም ቸኩላለሁ። አያቴ ትናፍቀኛለች። በቃ አገሬ ልክ እንደ ድሮ መሯሯጥ መጫወት ያምረኛል ሁሌ። አሁን 1 አመት ሞላኝ። እኔ በአዲስ እንደምሰማው ከሆነ አባቴ ነው አንዳንድ ጊዜ አባቴ አይነ ስውር ከመሆን ግን አይናማ መሆን ይሻላል ስለው እንደውም እንኳን አይነ ስውር ሆንሽ አይነ ስውር እኮ አላህ አይኑን ከቀማው ጀነት ነው ማስገባው ብሏል እያለ ብዙ ጊዜ እንደዛ እያለ ነው የሚያበሽረኝ። አይነ ስውር ደግሞ በቃ ሁሉም ነገር ቢጫለምብሽ ለራሱ እንደ አይናማ ብዙ ወንጀል አትሰሪም ወንጀል አታይም ይለኛል። ያው ቀኔ በደረሰ በሄድኩበት ቀን በጀነት መግባት ፈልጋለሁ። አሁን ደግሞ እዚህ ዱንያ ላይ ባለውበት ኸይር ስራ ሰርቼ በቀኔ መሄድ እናቴና አባቴ በጣም ናፍቃችሁኛል። እስከመገናኛችሁ በጣም ናፍቄያለሁ። እዛ ሀገሬ መጥቼ ብዙ ከእናንተ ጋር መጫወትና መደሰት እፈልጋለሁ። እናቴና አባቴ እኔ በመታመሜና አይነ ስውር በመሆኔ እንዳታዝኑ። እዚህ አሁን ትምህርቴን እየተማርኩና ቁርአን እየቀራሁ ስለምገኝ ምንም ነገር እንዳታዝኑ። አመሰግናለሁ።